ከዚህ በፊት ይሄንን ክፍል የሚሰብከው የያዕቆብ ደጋፊ ሆኜ ነው ብዙ ጊዜ የያዕቆብ ደጋፊ ሆኜ ነው ብዙ ጊዜ ሲሰብክ የነበርኩት ዛሬ ግን አትደንግጡ የኤሳው ደጋፊ ሆኜ ነው የሚሰብከው እና እንዴት እንደሚሰብክ ደግሞ ታያላችሁ እንዴት ኤሳውን የደገፍኩበትን መንገድ ታያላችሁና በዚህ ክፍል ብቻ ነው ያልኳችሁ እንደ ምዕራፉ አውድ ኤሳው ሊደገፍ የሚገባ ሰው እንደነበረ አየሁት ለምን እንደዚህ አልክ ካላችሁኝ አንድ ነገር ልንገራችሁ በመጀመሪያ በመጽሐፉን ስታነቡ እንደዚህ ይላል አባቱ ይስሐቅ ወንድሜ በተንኮል ገብቶ በረከቲን ምን አረገ ወሰደብኝ ይላል እንግዲህ ተንኮል ባለበት ቦታ ተንኮለኛ ያልሆነ እግዚአብሔር አይገኝም እግዚአብሔር ቅናው ተንኮለኛ አይደለም ከተንኮለኛ ጋር ደግሞ አይተባበርም እዚህ ቦታ እግዚአብሔር ፈቅዶት አይደለም የኤሳውን በረከት የወሰደው በተንኮል ነው የወሰደው ተንኮሉም ከእናቱ የመጣ ተንኮል ነው ስለዚህ ከተንኮለኛ ጋር እግዚአብሔር አይተባበርም እንስል ምን ማለት ነው መሰላችሁ በኦሪት ዘፍጥረት ምዕራፍ 3 ላይ ተንኮለኛ ብሎ መጽሐፍ ቅዱስ የሚያወራው ማንን ነው እባብን ነው ስለዚህ በሌላ አባባል ምን ማለት ነው እባብ ተንኮለኛ ነው ተንኮለኛ ስለሆነ ደግሞ ማን ተጠቀመው ሰይጣን ተጠቀመው ስለዚህ እዚህ ቦታ ላይ በያዕቆብ ስራ ውስጥ የእግዚአብሔር ፕሮግራም የእግዚአብሔር ሐሳብ የለበትም እየሰማችሁ ነው የእግዚአብሔር ሐሳብ የእግዚአብሔር እቅድ የለበትም በራሱ ጥረት በራሱ ሩጫ በአቋራጭ መንገድ በረከት ለመውሰድ እየጣረ እየቸኮለ ያለበትን ሁኔታ ነው የምናየው እግዚአብሔር ያዕቆብን የሚባርከው ኤሳውን አስለቅሶ አይደለም እግዚአብሔር ሊባርከው ቃል ገብቷል በእናቱ ማይጸንም ይያለ ሊባርከው ወስኗል እግዚአብሔር እኛን የሚባርከን የማንንም እንባ አምጥቶ እኛን አይባርከንም እከሌና አስለቅሶ አይደለም ለኔ ቤት የሚሰጠኝ እከሌና አስለቅሶ አይደለም መኪና የሚሰጠኝ እግዚአብሔር ሙሉ በረከት በእጁ አለው አሜን ነው ስለዚህ እግዚአብሔር የኤሳውን በረከት ስለነጠቀ አይደለም ያዕቆብን የሚባርከው በደንብ ስሙኝ ቀጥሎ ደግሞ ያዕቆብ የተባረከው ትክክለኛ የያዕቆብ በረከት መቼ ነው የጀመረው ካላችሁ ከላባ ቤት ወጥቶ የያቦቅን ወንዝ በሚሻገርበት ጊዜ ኦሪት ዘፍጥረት 31ኛው ምዕራፍ ላይ ስትመለከቱ ምንድነው ምለው ልጆቹን አሻግሮ ከፍቱን አሻግሮ ሚስቶቹን አሻግሮ ብቻውን ቀረ ይልና ከአንድ ሰው ጋር እስኪነጋ ድረስ ይታገል ነበር ይላል ከዛ ምንድነው ያለው ያ የሚታገለው ሰው ሊነጋ አቅላልቷልና ምን አርገኝ ልቀቀኝ ስል ያዕቆብ ምንድነው ያለው ካልባረከኝ አለቅም አሁን በደንብ እዩ ካልባረከኝ አለቅም ምን ማለቱ ነው መሰላችሁ ልጅ በረከት ቢሆን ምስት በረከት ብትሆን ያው ሀብት ግመልና በግ በረከት ቢሆን ያዕቆብ ካልባረከኝ አይልም ያዕቆብ ወንድሜ ጋም የታገልኩት ላባ ቤትም 21 አመት ዋጋ የከፈልኩት ለካ ትክክለኛ በረከት አይደለም ከስጋት አያስጥልም አለ ትክክለኛው በረከቴ አለ ምድራዊ አይደለም አንተው ነህ እስቲ አሜን በሉ ትክክለኛ የኔ በረከት አንተ ነህ ባንተ መነካት ለኔ በረከቴ ነው አለ ልጆችን ተባርኬያለሁ ብያል ቆጥርም አለ ሚስቶችን በረከቴ ናቸው አልልም አለ ትክክለኛ በረከቴ ስሜን ቀይርልኝ ታሪኬን ቀይር ያንን ሌባውን ያዕቆብን አለ ሌላ ሰው አርገኝ አሜን ነው ትክክለኛ በረከት ተነክቶ መሻገር አሜን ነው ስለዚህ ያዕቆብ በረከቴ አንተ ነህ አለ በዛ ቦታ ነው ያቦቅን ወንዝ በሚሻገርበት ጊዜ ነው ያዕቆብ በረከት ተጀመረው ከዛ በፊት የነበረው የያዕቆብ ትግል ሁሉ ትክክለኛ በረከት አይደለም በደንብ ስሙኝ ትክክለኛ በረከት አይደለም እና ምንድነው ሚላው አሁን ባነበብንበት ክፍል ከዕለታት አንድ ቀን ይስሐቅ የአብርሃም ልጅ ሸምግሎ አይኑ ከማየት ፈዘው ደክሞ የሞቱን ቀን እየተጠባበቀ አልጋ ላይ ተኝቶ ያረጀው ሽማግሌ እንደዚህ አለ ታላቅ ልጁን ኤሳውን ጠራና ልጄ አለ ሊባርኪ ነው አለ ስለዚህ አብላኝ ከጠገብኩ በኋላ ምን አደርጋለሁ እባርካለሁ
በእውነት አንዳንድ ጠላቶቻችሁን ተዋግታችሁ አታሸንፉ። ምርጥ ጥብስ ጋብዘ ማኪያቶ ስታጠጣው ሆነ ወዳሃለሁ አንተ ድሮም ጥሩ ሰው ነበርክ። እውነት ጠላቶቻችሁን በማብላት አሸንፉ። መጽሐፍም ሲናገር እንደዚህ ይላል፣ ጠላቲ ብራባ ብለው ይላል። እንኳን እናቱን ከዚህ በላይ ይባስበት አትበል። እየተከተለ ይወጋሃል። ስለተራበ የተጎዳ ሰው ይበሳጫል። ለዛ ያውላችሁ ዝም ብላችሁ እውነቴን ነው የምነግራችሁ፣ ጥሩ ፊት አሳዩ፣ አብሉ፣ አጠጡ። እውነቴን እኮ ነው። ይወድሻል፣ ይወዳችኋል። ጠላት ቀንሱ፣ በማብላት ቀንሱ። ኢየሱስ ጌታ ነው። አሜን ነው። እንደዛ ስላልኳችሁ ገንዘባችሁን በትኑ አላልኩም። ክብር ለጌታ ነው። ስለዚህ ስሙኝ እና ባርካለሁ አለው። ባርካለሁ አለው። ባርካለሁ ስለው ኤሳው እሺ በቃ አለ። ኤሳው አርብቶ አደር አይደለም። ኤሳው አርሶ አደር አይደለም። ኤሳው አዳኝ ነው። አድኖ ነው የሚበላው። ስለዚህ ጫካ ሄጄ በቃ መጣለው አለና አደን ለማደን ጫካ ሄደ። እሱ አደን ለማደን በሄደበት እናቱ ይህንን ወሬ ሰማችና አምጥታ ለያዕቆብ ነገረችው። አባቴ ዛሬ ወንድምህን ኤሳውን ሊባርከው እንደሆነ ሰምቻለሁ። ስለዚህ እኔ ምርጥ ወጥ እሰራልሃለሁ። የበግ ለምድ ለብሰ ቀጥ ብለ ድምጽ ቀይረ ኤሳው ነኝ እያልክ ግባ፣ ኤሳው ነኝ እያልክ ግባ፣ ከዛ ትባረካለህ አለችው። በዚያን ሰዓት እሱ ምን አለ? ቢረግመኝስ አለ እርግማኔው በእኔ ላይ ይሁን አለች። እንዳለችውም ሆነ እኮ እርግማኔው በላዋ ላይ ሆነ። ከአፋችሁ የሚወጣው ነገር ጠብቁ። ለምን መሰላችሁ? እሷ የያዕቆብን በረከት አላየችም። ያዕቆብ ተባርኳል፣ አግብቷል፣ ወልዷል፣ የምታውቀው ታሪክ የለም። እየሰማኸኝ ነው? አልቀበራትም፣ ለቅሷንም አልደረሰም። በረከቱን ለማየት የጓጓች ሴት በረከቱን ሳታይ ሞተች። እርግማኔው በላዋ ላይ ሆነ። ስለዚህ አንድ ነገር እነግራችኋለሁ፣ ከአፋችሁ ሞተው ጠብቁ። ከዛስ ስሙኝ እና እንዳለችው ሆነ። ያዕቆብ ምርጥ ምግብ ሰርቶ ወደ አባቱ ወደ ይስሐቅ ገባ። ከዛ እንደዚህ አለ፣ አባቴ ሆይ ባርከኝ አለው። ማን ስለው ኤሳው ነኝ አለ። ተው ኤሳው አትመስልም፣ ኤሳው ነኝ አለ። ክንችራል። በእውነቴን እኮ ነው። በዚህ ዘመን እንደ ያዕቆብ ያሉ ብዙ ሰዎች አሉ። አይደለህም ስትለው ነኝ ብሎ ድርቅ የሚል እውነቴን እኮ ነው። ያለ ጥሪ አገልጋይ ካልሆንኩ የሚል ንግዱ ቦታው አይደለም ነጋዴ ካልሆንኩ የሚል አይደለም ያንተ ቦታ አይደለም ነኝ የሚል ነኝ። እኔ ነጋዴ ነኝ፣ እኔ ነቢይ ነኝ። ነቢይነት ወደ መርጠ የምታመጣው አይደለም፣ በጥሪ የሚመጣ ነው። ጌታ ይባርከኝ። ያልሰማችሁ ሰዎች 140 ዓመት ያኑረኝ። ተናዳችኋል፣ 10ን ጨምር። ኢየሱስ ጌታ ነው። እየሰማችሁ ነው? እና ስሙኝ ያልሆናችሁን እሆናለሁ ብላችሁ እውነት አትጣሩ። አንድ ጊዜ እንቁራሪት እንደዚህ ሆነች። ትልቅ እሆናለሁ ብላ እኔ ዛሬ ዝሆን አክላለሁ አለች። እኔ ዛሬ ዝሆን አክላለሁ ብላ ስትል እንደዚህ አሉ ጓደኞቿ። መቼም ዝሆን አታክይም አሏት። ከዛ ተወጣጠረች በደንብ። ከዛ አሁንስ አለች። አይ እንቁራሪት ነሽ አሏት። በጣም ተወጣጠረች፣ ተነፋፋች። ከዛ አሁንስ አለች። እንቁራሪት ነሽ አሏት። እጨምራለሁ ስትል ፈነዳች። አያችሁ? ያልሆነውን እንሆናለን ስንል እውነቴን እኮ ነው የምነግራችሁ። አንድ ጊዜ እንደዚህ ሆነ፣ አንድ ጊዜ እንደዚህ ሆነ፣ አንድ ጊዜ እንደዚህ ሆነ። ስሙኝ፣ አንድ ጊዜ እንደዚህ ሆነ። አንድ ውሻ አንድ ፈረንጅ ከአሜሪካ መጣና ቤት ተከራይቶ፣ አንድ መጽሐፍ ሳነብ ነው ይሄን ታሪክ ያገኘሁት። ቤት ተከራየ አዲስ አበባ። ከዛ ስራ ጀመረ፣ ዘበኛ ቀጠረ። የውሻውን ስም እንደዚህ አለ፣ አፄ ቴዎድሮስ አለው። የውሻውን ስም እየሰማችሁ ነው? የውሻውን ስም አፄ ቴዎድሮስ አለው። ከዛ በኋላ ዘበኛው በጣም ተናደደ። አፄ ቴዎድሮስ እኮ ንጉስ ነው አለ። እንዴት በአፄ ቴዎድሮስ ስም ውሻ ይጠራል? በጣም ተናደደና ከዕለታት አንድ ቀን ፈረንጁ ስራ ሄዶ እስኪመጣ ድረስ ውሻውን ገሎ ጠበቀው። ከዛ ገሎ ከቤት አውጥቶ ቀበረው። ፈረንጁ መጣና አፄ ቴዎድሮስ ሲል የለም አለ። የት ሄደ ሲል የሚጠራበት ስም ከብዶት ሞቷል አለ። እውነቴን እኮ ነው። ያለ ልክ ያለ ስም መሸከም ከባድ ነው። ይገለሃል። እውነቴን እኮ ነው። ያዕቆብ ኤሳው ነኝ
አራተው አራራሴ ነኝ ክንችር አለ። በእውነትን እኮ ነው። የማስመሰል መንፈስ እግዚአብሔር ይምታው። አዎ የምንሆንበት አቅም እግዚአብሔር ይስጠን። ያልሆነው ነን ከምንልበት ኢየሱስ ጌታ ነው። እና ወደ መልእክቴ አሁንም ልግባ በጌታ እኔ እዛ ጋር ምን ቆየው እና ስሙኝ። ከዛ በኋላ ምን ይሆናል? በረከቱን ወዞ ውልቅ ብሎ ወጣ። ከዛ ኤሳው ከአደን መጣ። ምግብ ሰርቶ አዘጋጅቶ ወደ አባቱ ገባ። አባቱን እንደዚህ አለ፣ አባቴ ሆይ አለ፣ ይኸው ያልከኝ ሰርቼ መጣው፣ ይነሳና ተነሳና ባርከኝ ብለው አለ። አባቱ አለ ቅድም ሆነ በልቼ ጠግቤ ባርክ ያለው እኮ አለ። ከዛ ምን ቢሆን ጥሩ ነው? ኤሳው እንዴ አለ፣ ይሄ ወንድሜ ጉድ አረገኛል። እሱ መልሶ ወንድሜ በተንኮል ገብቶ በረከቴን ምን አረገ? ወሰደብህ አለ። ስሙኝ። ከዛ ምን እንደምል ታውቃላችሁ? ኤሳው ይላል እጅግ መራራ ጩኸት ጮኸ። ከዛስ አለቀሰ። አለቀሰ ብቻ አይደለም፣ ጮኸ ብቻ አይደለም። በጩኸት መካከል መራራ ጩኸት አለ። በእምባ መካከል መራራ እምባ አለ። አዎ እምባ ሁሉ አንድ ተመሳሳይ አይደለም። ያለቀሰ ሁሉ እኩል አይደለም። አሁን እዚህ ጉባኤ መካከል የሚያለቅ እምባ የሌለበት ቤት የለም። በነገራችን በየደረጃ እምባ እንቀይራለን እንጂ እምባ አይጠፋም ከቤታችን። እየሰማችሁ ነው? 8ኛ ላይ ያለቀሰ ሰው 10ኛ ላይ አያለቅስም። 10ኛ ላይ ያለቀሰ ሰው 12ኛ ላይ አያለቅስም። 12ኛ ላይ ያለቀሰ ሰው እንደገና ደግሞ ዩኒቨርሲቲ ላይ አያለቅስም። ለ12ኛ አያለቅስም፣ ለዩኒቨርሲቲ ነው የሚያለቅሰው። ቀጥሎ ደግሞ ዩኒቨርሲቲ ላይ የሚያለቅሰው ለዛ ነው የሚያለቅሰው። ቀጥሎ ደግሞ ከዩኒቨርሲቲ ከወጣ በኋላ ደግሞ ለስራ ነው የሚያለቅሰው። ለስራ የሚያለቅሰው ደግሞ ቀጥሎ ስራ ካገኘ በኋላ ለትዳር ነው የሚያለቅሰው። ለትዳር የሚያለቅሰው ለልጅ ያለቅሳል ካገባ በኋላ። ለምንድን ነው የሚያለቅሰው? በረከተ ተወሰደ ብሎ አይተው ቤት አልሰጠው፣ መኪና አልሰጠው፣ እንትን ፎቅ አልሰጠው፣ ቼክ አልጻፈለት፣ ንብረት ቆጥሮ አላስረከበ፣ በቃል ነው የባረከው። እና ለምንድን ነው ታዲያ ኤሳው የሚያለቅሰው? አይተው በረከተ ሰርቼ ያገኛለሁ አይልም? በቃ ወንድሜ ወሰደ ብሎ ለምን አይተው? ምጽፉ ሰዎች ካላችሁ ይሄን መልእክት በደንብ ያዙ። በእውነቴን ነው። ለምንድን ነው ኤሳው የሚያለቅሰው? ለምንድን ነው ኤሳው የሚያለቅሰው? በደንብ ስሙ። የኤሳው እንባ በእኛ ህይወት ላይ ያለ እንባ ነው። አሁን የምናለቅሰው እንባ ነው። አንዳንዱ ጋር እንባ አለ፣ ሌላው ጋር ደግሞ መራራ እንባ አለ። በደንብ ስሙ። ከእምባ እንባ ይለያል። አፉታይ አፉታ ፈዱማተስ ኡባሳይ እስማላ አፉታ አፉጠና እሶይ ጨሚያጋ አፉጠስ እሶይ ቃጮ አፉታ አፉጠስ ሲያ እየመረረ እንባ ኤሳው ያለቅሳል። ለምንድን ነው የሚያለቅሰው? የመጀመሪያ ኤሳው አንደኛ ብላችሁ ያዙ። ለመጀመሪያ ኤሳው የሚያለቅስበት ምክንያት ምንድነው ካላችሁ ያመናውን በረከት ስለተነጠቀ። ስሙኝ። ያመናውን በረከት የኔ ነው ያለውን በረከት ያላችሁ ስሙኝ። ኤሳው ከአባቱ ከይስሐቅ ፊት ወደ ጫካ በሚሄድበት ጊዜ እኔ እስከሚመለስ ድረስ ሌላ ሰው ጣልቃ ገብቶ በረከቴን ይወስዳል ብሎ አልተጠራጠረም። ስሙኝ። እርግጠኛ የሆነውን በረከት ስላጣ ነው ኤሳው የሚያለቅሰው። መቶ በመቶ የኔ ነው፣ ማንም አይወስድብኝም የተማመነው ያንን በረከት ስላጣ ኤሳው ያለቅሳል። ስሙኝ። የብዙዎቻችን እንባ ይሄ ነው። ያመነውን ስናጣ ነው። ያው ልስማ። ኤሳው እየተጠራጠረ ጫካ ሄዶ ቢሆን ኑሮ አያለቅስም። ድሮም ጠርጥሬ ነበር ይላል። ድሮም ገምቼ ነበር ለኔ እንደማይሆን ይላል። የኔ ነው ያለውን ግን ስላጣ መራራ ጩኸት ጮኸ። ሰማይ ሰማይ እርግጠኛ የሆናችሁበትን አይናችሁን የጣላችሁበትን ማንም ከእጅ አይወስድም ያላችሁትን የተማመናችሁትን ነገር ድንገት ከእጃችሁ ስታጡ አጽናኝ እስኪጠፋ ድረስ በአመድ በትቢያ ቁጭ ብለህ ታለቅሳለህ። ስብራቱ ከባድ ነው። የሰው ቃል የሰው ምክር አያጽናናው። ይሄን በምሳሌ ልንገራችሁ። ለምሳሌ ዛሬ እሁድ ከቀኑ 8 ሰዓት ላይ ሰርግሽ ነው የተባለች ልጅ ባሏን ወይም እጮኛዋን ስትጠባበቅ
ከቀኑ 7 ሰዓት ላይ ደውሎ ሊመጣ ነበረ ፕሮግራሙን ሰርዣለሁ እኔ ሌላ ሰው አግብቻለሁ ብሎ ቢነግራት በአንድ ሰዓት ልዩነት የሰማችው ዜና መርዝ ያጠጣታል። ስሙ ለቤተሰቦቿ ውርደት ነው፣ ለሷ ውርደት ነው። ቁስሉ ከባድ ነው። ሀገር ለቃ ትጠፋለች። አሁንም በድጋሚ ልንገር ነገ ሰኞ ጠዋት ማለዳ ትምህርት ቤት ልጄ ደርሰና ብለ ደፍተር አስይዘ ምግብ ስንቅ ሰተ የሸኛውን ልጅ ከሰዓት ይመጣል ያልከው ከሰዓት ሳይመጣ ቀርቶ አንተ በጤና ይቀበሏል ስትል ሞቶ ቢመጣ ድንገት ስለሆነ በምን ትጽናናል? ማን እንዴት ሆነ ታለቅሳለ? ወይ ገየኩት ቃላት ይጠፋብሃል። የተማመንከው ነገር ስታጣ የኔ ነው ያልከው ነገር ስታጣ እኖርበታለሁ ያልከው ትዳር ከተበተነ ስሙኝ አተርፍበታለሁ ያልከው ገበያ ካከሰረ ይሰራለው ካልክበት መስሪያ ቤት በአድመኞች የኔ ነው ችግር የለውም ካልክበት በጠማማዎች ብዛት ተባረከ ወጣክ። ማን ነው አንተን የሚያጽናናክ? እቺን ወደ ላይ ብድግ አድርግ። አሁን ሊጸልይ ስለሆነ ያው ከዚህ እጅ ላይ ያመናችሁትን የኔ ነው ያላችሁትን እግዚአብሔር ሰጥቶኛል ያላችሁትን ከእጃችሁ ሊነጥቅ ያለ የአይቆም የተንኮለኞች መንፈስ የአመፀኞች የጠማማዎች መንፈስ ከቤታችሁ ላይ ከህይወታችሁ ላይ ከትዳራችሁ ላይ በኢየሱስ ስም ይመታ። አልጸለይክልኝም እጅን ብድግ አድርግ። ሁለት እጅ ብድግ አድርግ። በጌታ በኢየሱስ ስም ድንገት በትቢያ ላይ ሊያስቀምጥህ ድንገት ሊያቆስልህ ድንገት ከሰው በታች ሊያደርግህ የኔ ነው ያልከው ሊነጥቅህ ነታጋጋው ቶጋ ነኩሽያ ፈጣፊት የከነው ገለሰታንያ ገናንቻ ገደ ገናንቻ ኩሼ እተቆፋይ እተዞሬ እተያይ በኢየሱስ ስም የተገለበጠ ይሆን። በኢየሱስ ስም የተገለበጠ ይሆን። እጆችን ከፋርግና የኔ በል በእናት ድገመዋተ የኔ በል የኔ ነው ድገመው የኔ ነው አስረክቤ አልቀጥልም የኔ ነው። ያዘው አጠገብ ያለው ሰው ያዘው ነው ንገረው። ያዘው አጠገብ ያለው ሰው በደንብ ያዘውና በዚህ ዓመት በለው ያመንከው ያንተ የሆነው ተንኮለኞች አይነጥቁም። ታጋጊ ያሳያምን ሁለተኛ የመጀመሪያ እርግጠኛ የሆነበትን በረከት ስላጣ ነው የሚያለቅሰው። ሁለተኛ ለምንድን ነው የሚያለቅሰው ካልከኝ በተደጋጋሚ ስለተጎዳ ጻፉ። በተደጋጋሚ ስሙኝ። ከዕለታት አንድ ቀን ኤሳው አደን ለማደን ኤሳው አደን ለማደን ጫካ ሄዶ አልተሳካለትም። በደንብ ስሙኝ፣ አልተሳካለትም። ለፍቶ ደክሞ ዋጋ ከፍሎ ኤሳው ባዶ መጣ። ያዕቆብ ደግሞ የሆነ ቀን ታላቅነቱን እቀመዋለሁ በእጄ ይወድቃል ብሎ የታላቁን ውድቀት ሲጠባበቅ ነበር። በደንብ ስሙኝ፣ የታላቁን የኤሳውን ውድቀት በሚጠባበቀው በያዕቆብ እጅ ላይ የሚጥል ክፉ ቀን ኤሳውን አገኘው። ስሙኝ፣ ኤሳውን አገኘው። በዚህ ቀን መጣና እንደዚህ አለ፣ የእናቴ ልጅ አለ፣ ታናሼ አለ፣ ምግብ አለ ወይ ቤት አለ። አዎ አለ። ምን ስል ምስር ወጣል። አብላኝ ርቦኛል አለ። አላበላህም አለ። ሊሞት እኮ ነው ስል ድብን ይበላል። ስማኝ፣ ድብን ይበላል። ይኸውላችሁ ስማኝ፣ አንተን የበታች ካላደረጉ እንቅልፍ የማይወስዳቸው ብዙ ሰዎች አሉ። ስማኝ፣ አንተን ከራሳቸው ስር ካረገጡ ከጫማቸው ስር አንተ ካልሆንክ በልቶ ማያድሩ እንቅልፍ ማይወስዳቸው ቀንና ሌሊት ያንተን የበታችነት በጣም በትጋት የሚመኙ አሉ። ተንኮለኞች
ስማ መጣና ወደቀ በያዕቆብ እጅ ታላቁ ታናሽ ሆነ ስሙ እንደዚህ አለ አብላኝ አላበላም አለ ምን ብትባረ ባደርግልኝ ነው የምታበላኝ አለ ከዛ እንደዚህ አለው ያዕቆብ እኔ አለ ታላቅነትን ብኩርናይን ለኔ ሽጥልኛል ያ ማለት ራሲ ከኔ በታቹን እኔን ባንተ ላይ አለቃ አርገኝ ክፉ ቀን መጥፎ ነው በሰው እጅ ላይ ይጥላል ስሙኝ በሰው እጅ ወደቀ በታናሹ እጅ ወደቀ እጆቻችሁን ከፍ አድርጉልኝ እጅ ከፍ አድርጉ ማለት መልእክት ልናገር ነው እኔ የእናንተ እጅ ጋር ጉዳይ የለኝም ብትጠቀሙት እናንተ ናችሁ እጆቻችሁን ከፍ አድርጉ ቀጥ አድርጉና ከፍ አድርጉ በናዝሬቱ ጌታ በኢየሱስም አሉ ያንተን ውድቀት ቀንና ሌሊት የሚፈልጉ አንተ በርክበት ቦታ ሁሉ ስርስሪን እየተከተሉ ስሚን የሚያጠፉ ጉድጓድ የሚቆፍሩ የሆነ ቀን በእጃችን ላይ ይወድቃል ብሎ ያንተን ውድቀት የሚናፍቁ ተንኮለኞች አሉ አሁን ጸልያለሁ ሕያው ጌታ በሰው እጅ አትወድቅም የሰማኝ ሰው የለም ጥርስ ነክሶ የሚጠብቅ አይኑ ደም የለበሰው አንተ ሳትነካው ቀንና ሌሊት የሚበሳጭ አብሮ ያገለገለ የሚበሳጭ አብሮ እየሰራ የሚበሳጭ አንድ ላይ አንድ ቸርች ያለ የሚበሳጭ ያው ጌታ እነግራለሁ እግዚአብሔር በተንኮለኞች እጅ ላይ አይጥላችሁ በአመፀኞች እጅ ላይ አይጥላችሁ ኩሻቶቆ ተተቶሳያጋ ታጎይኒዮ ጎታያጋ ታናነ ታከታ ያጋ አሳኩሽን ያጋ ኢታ ተኩሽን ያጋ ኦለና ያጋ ታምናለህ እየለመንክ በሰው ደጅ አትቆምም እርዳታ እየፈለክ በሰው ደጅ አትቆምም አግዘኝ እያልክ የእናንተና ኋላ አትከተልም ታናና ያጋ አሳኩሽን ኩንዳካ ሐርጋዳ ኩንዳካ እርዳታ ወሳይታ ኩንዳካ ደሊዮሳ ጣጣ ኩንዳካ ነካውሻን አንጊያገቱ ኩሻን ኩንዳካ ማታንዲያ ሳውቀተ ጦሳ ያጋ እታ ኩሻን ያጋ ኢታ ኩሻን ያጋ ኦለና ነና ያጋ አይግዲያ ኮነ ያጋ ነቦላራ ዳና ያጋ እትጋር ሰው አተና ያጋ ላመነ ሰው ይሁንለት ለሰማ ሰው ይሁንለት ቡሻቶ ተቆጣ ነና ያላታ ዳና ዲያ ገደ ነና ያላታ ዳና ገደ ነና ጋር ሳራ ጎቸተ ዳና ገደ ነና ሂራይሰተ ዳና ገደ አይቀጥልም ኪዳን አለብያተ እነግራለሁ በኢየሱስ ስም በገባይበት ቦታ ሁሉ የበላይ ነህ በገባይበት ቦታ ሁሉ ድል አድራጊ ነህ የበታችነት በዘሪ ላይ አይሰራም ጆችን ከፋርክ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንደሚል በወደደኝ በርሱ ከአሸናፊዎች ሁሉ እንበልጣለን ቃሉ እንደሚል የሚያስበልጥ መንፈስ ያገኛችሁ የሚያስበልጥ ቅባት ያገኛችሁ እግራችሁ እጃችሁ በሰው ደጅ አይንከራተት መጀመሪያ እርግጠኛ የሆነውን በረከት ነጠቀ ሁለተኛ በተደጋጋሚ ጎዳው መጀመሪያ ብኩርናውን ገዛ ሁለተኛ ደግሞ በረከቱን ወሰደ ሶስተኛ ተናግሬ ወደ ጸሎት ልግባ አራተኛው ሌላ ጊዜ ስሙኝ ሶስተኛ የደከመበትን በረከት ስላጣ ነው በደንብ ስሙኝ የደከመበትን የሚጽፉ ሰዎች ጊዜ ልስጣችሁ የለፋበትን ስላጣ ስሙኝ ያዕቆብ ጫካ ለአደን ሄዶ ማለት ኤሳው ለአደን ጫካ የሄደው እኮ ጫካ ውስጥ የታሰረውን በግ ይዞ ለማምጣት አይደለም ሸለቆ ወርዶ ተራራ ወጥቶ ያላነሰ ድካም ለፍቶ ደክሞ ላቡን ጠባርጎ በይሾክ በጉቶ ተመቶ ተወግቶ አደን እኮ ለ20 ሰውም ከባድ ነው ለአንድ ሰው ምን ያህል ከባድ እንደሚሆን አስብ ያን ሁሉ ዋጋ ከፍሎ ሲመጣ ምንም ዋጋ ያልከፈለ
ምንም ላቡን ያላፈሰሰ ምንም እንትን ያላለ በአቋራጭ ገብቶ በረከቱን ወሰደ። የኛ ህይወት ይሄ ነው። ስሙኝ አንተ ቀንና ሌሊት ትለፋለህ። በአቋራጭ እንትና ፎቅ አቁሟል። በአቋራጭ እንትና አንተ በእጅ ለማንካት የምትሳሳው መኪና ይነዳሉ። ምትለፋው አንተ የሚባረኩ እነሱ። አሁን ዛሬ ማለዳ ይሄ ጉባኤ ብቻ ሶዶ ላይ ሰልፍ ይቀይራል። አታምኑም? ችግራችሁ እሱ ነው። አታምኑም? ያው ስርዓት እንቀይራለን። ለፍቶ ደክሞ ባዶ የገባ ሰው ከዚህ በኋላ ልፋቱን አስተፍቶ ይገባል። ይሁን ይብላው የሚል ሰው ይመቺ በደንብ አርጎ ይብላው። እኔ ግን አስተፍቼ ሄዳለሁ የሚል ሰው ፈልጋለሁ። የለፋውበትን ድካሜን አስበልቼ ዋጋ ያውል በጌታ በኢየሱስ ስም ያውል ስማኝ በእናትህ ያውል ቀንና ሌሊት ተንበርክኮ እያነበቡ እየጸለዩ ዋጋ የሚከፍሉ ሌሎች ናቸው። በየካፌ እየዞሩ አይ አም ማን ኦፍ ጋድ ብሎ መኪና ይዞ ክላክስ እያደረጉ የሚያልፉ እነሱ ናቸው። ሚለፋው ሌላ የሚባረከው ሌላ ነው። አሁን ሰልፍ እንቀይራለን እኮ ነው የሚል ከኔ ጋር የሆነ ጀግና ሰው ፈልጋለሁ። አገልግሎ ያልተባረከ ነግዶ ያልተባረከ እየተነጠቀ የኖረ 2018 ሳያልቅ እግዚአብሔር እንደዚህ ያደርጋል። ምርኮ ወደ አንተ ይመለሳል። እንካሁን ሄላ ሰፓኒያ ለዶሲያባ እጂ ከፋርግልኝ ምጸልያውን ጸሎት አምላኬ ያደርጓል። በጌታ ላባችሁን እየበላ ድካማችሁን እየበላ በአቋራጭ እየከበረ መስሪያ ቤት በአቋራጭ ቸርች ላይ በአቋራጭ ከተማ ላይ በአቋራጭ በጌታ በኢየሱስ ስም ዛሬ ማታ የነሱ ኔትወርክ የነሱ ስብሰባ ይበተናል። ፑሻታ ወይ በኢየሱስ ስም እኒ አዋላ ፉና በቤዳጌ ሜተት ተነዳፉራይ እከትስነ ያጊዮ ነዳፉራይ ጫወጣ ሶስ ጮገሎጌ ዳፉራ ጮገሎጌ ገማ ሜተት ጮገሎጌ አሳይሪስ ከጋታ ቦላ ዶና ሚጪዮጌ በጌታ በኢየሱስ ስም እጊያይ ዋኒ ጊዮተ ጮ አሳይሪስ ከጋታ ሎተነ ጊዮጌ ኦሴ ዋኒ ጊዮተ አሳይሪስ ከጋታ ሎተነ ጊዮጌ አገልግሎቴ ዋኒ ጊዮተ አሳይሪስ ከጋታ ሎተነ ጊዮጌ ቱማሎጌ ደናጌ ቀማ ቢላ ያኔጋ አቡታን ኩንታጌ ሲዮ ባኞ ሎና ይጦጌ ደዋጫ ሚስዳጌ ዛሬ ማታ መልእክት አለኝ ማለዳ እግዚአብሔር እንደዚህ ይላችኋል። የተወሰደባችሁ ምርኮ ይመለሳል። የተወሰደባችሁ በረከት ይተፋል። ኩሸተዋይማ አንተ ወገ ባይነና ዋኒ ማጣነነ ወገ ጊታ አንቾነና ዋን ጤለነ በጌታ ይመለከተኛል። የተራበ ከእጄ ይበላል። ለብዙ ዲዎች አባት ያደርገኛል። አምናለሁ። ከተማው በኔ ይባረካል። የወደቀ በኔ ይነሳል። የማፍተ ሰው ሆናለሁ። የዘሬን በረከት የበላ ይመታል። የትውልድን በረከት የበላ ይመታል። ኩሸተ ተቆጣ አያይ ሌዳስ ያለው ደባሴ አንተ ዋጋ ያስከፈሉኝ ዋጋ ይከፍላሉ። ያስለቀሱኝ መልሶ ያለቅሳሉ። መንገዴን የዘጉ መንገዳቸው ይዘጋል። ኩሸተው ተቆጣ ታጋ አንድ ጊዜ ቁጭ በሉ። ሄይ ጫወጣ ሶገለዳ ዳፍሮ ሶገለዳ ሄይ በጣባጢ ዲቀጠሎ ኮና ማሱንድሲ ዲቀጠሎ ኮና ቆሂ ዲቀጠሎ ኮና የላይ ዲቀጠሎ ኮና ጫዲ ዲቀጠሎ ኮና ቆሂ ዲቀጠሎ ኮና ሱቂ ዲቀጠሎ ኮና ባጢ ዲቀጠሎ ኮና ስብሰባቸው ይመታል። የከነታየው በጌታ ስም ኩሸታው አይመጣ። በጌታ በኢየሱስ ስም ቢስ አመላጢስ ጋር የኪዮ ነጮ አፉታ ግደነ ጫማ አፉታ የሲያን አንጆይ
ታኒዮደስ ካሳኒዮ ቶክዲዮ ካሳ 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 በኢየሱስም ካሳ ሐጋማለባይ ከዲያዲዮ ካሳ ጦሳ ያላይትነን አይዲንቶ ስሙይ ወይ ስሙይ 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 ስማኝ እኔ ጥሩ ሰባኪ ለመሆን አይደለም እየሰበኩ ያለሁት መልእክት እየነገርኩ ነው ልጅነቴን ሰጥቼ ሰብኬያለሁ ከዚህ በኋላ ወደ ቤትም እንደማልገባ አምናለሁ ደንበኛ ለማግኘት አልመጣሁም መልእክት ለማድረስ መጥቻለሁ የሄደባችሁ ምርኮ ይመለሳል ስሙኝ ስሙኝ እሺ ልጨርስ መልእክቴን ልጨርስ ኤሳው ያለቅስ ነበር አይደል የት ሆኖ ነው የሚያለቅሰው ነው አሁን በደንብ ስሙ ለኢምባ አድራሻ ያስፈልጋል የት ሆኖ ነው የሚያለቅሰው ኤሳው ስማኝ የት ሆኖ ነው የሚያለቅሰው ወንድሙ በረከት ወስዷል አዎ ወንድሙ በረከት ወስዷል እሱ ግን ወደ ያዕቆብ እየሮጠ በእናት በረከተን መልስ ግዲ አገዶ ካሊድ ግደና የኪዮ ጎዳይነና አሳገዶ ወጥሰና አሾማይዳ ባገዶ ስልጣኔ አውዲደ ከወተታው ትሪ አይመለከተኝም ስጋ ለባሽ እንደሳር ነው ስማይ አሾማይዳ ባገዶ ወጣይዳ ዘመኔን አጨርስም ስማይ የት ነው የሚያለቅሰው ካልከኝ በአባቱ ፊት ያለቅሳል አንጁ እፊዳ ያዕቆብ ገዶ ወጥ ይድግደና የኪው ስማይ ያዕቆብ በረከት ወዟል እንጂ አባቱን አልገደለው በረከት ወዟል እንጂ አባት በሕይወት አለ አልገባችሁ አባት በረከት ወዷል እንጂ የበረከት ምንጭ ሆነው ይስሐቅ በሕይወት አለ ማልቀስ ያለብህ አንድ ነገር ልንገርህ በረከት ከተወሰደ እንኳን ተወሰደ አባት ግን በሕይወት ካለ ምንጩ አለ ምንጩ ካለ ደግሞ እንደገና በረከት አለ እሺ ልንገራችሁ ያውላችሁ መስቀል ላይ የወለደክ አባት ደሙን ያፈሰሰላችሁ የሞተላችሁ እርሱ በቤታችሁ ካለ ነሲኔ ኩንዲ ኢየሱስ አጊው ጡቤ ጡብኝ ኢየሱስ አጊው ኢነ ሶንዲያ ባግዲኮ ቢዳባው የኮፓ ቢዳባፔ ዲ አንጆ ፑልቶ ኢየሱስ ይደረስ ስሙኝ ያው ማይገባው ሰው አለ እኮ ይሄ ማይገባው ሰው አለ ምንም ላድርግልኝ አልችልም ስሙኝ በረከት ወስዷል እንጂ ያዕቆብ አባቱን አልገደለም አባቱ በሕይወት አለ አጠገባችሁ ያለው ሰው አባት አለ በል አባት አለ አዊዴስ ምሸት ያገዴስ ያጋ ንአቡታሲ ያገዴስ ያጋ መስቀል የሊዳ አዋይዴስ ያጋ አባት አለኝ ምንም ላይ አቺያሎ ሰፓኒያ ጥሩ ዘመድ የለኝም አው ያው ምጽፋው ቼክ የለኝም አው ግራ ቀኘን ሲመለከት ብቻዬን ያው ግን አንዳለ የማይረሳኝ አባታል አባ ብላችሁ የሚጮውበትን የልጅነትን ስልጣን ሰጥቻለሁ ያለው የዘላለም አባት ሞት የማይሽረው አባት ጸንቶ የሚኖር አባት አለ በጭንቅ የወለደ በመከራ የወለደ በሞት የወለደ በደም የወለደ አባት አለ ሽምግልና የማያውቀው ሞት የማያውቀው ዘመንም አዊዴስ ላይታይ ሻረና አዊዴስ ታሻዋይባ ኮያይ ደረነን ያዋይ አይባ ኮያይ ከታው የካይ መኪናው የካይ ማናጎ የናው የካይ አካውንት የኮፓ ኒያዋይ ሸምፖራደስ ፓታደስ ቆይ ጉዲያሲያ በእናት ጉዲያሲያ የይሁድ ደንበኛ ከመሆን ጌታ ያድናችሁ ብረም ስማኝ በጌታ ስም ነው ምነግርህ ስማ ኤሳይ ቆቀ አዋሲንታ ሃይቆ ናንጊያ ይስያቃ ሲንታ ጭሚዳ ቢተኛ ሲንታ የኪኮ ታዋይ ይስያቃ ማላ አይፈ ቆቀ ያግደና ታዋይ ሃይቆ ናንጊያ ያግደና ታዋይ አተ ጭሚዲ ወልቃ ውሪዲ ዳቡሪ ዳጋግደና አይኖቹ እንደነበልባል ናቸው
አይኖቹ በዓለም ዙሪያ ናቸው። እንደ ደቦል አንበሳ የሚያገሳ ነው። እርጅና የማያውቀው ነው። ኦሜና አልፋጋ ነው። መጀመሪያና መጨረሻ ነው። ያለና የሚኖር ነው። ይገባችኋል ማወራው ነገር? እንደ ይስሐቅ አይደለም የኔ አባት ሐይቅ ወነንጌጋ ግደና አውደ ዱፎ ባናው ዲያጋ ግድክና ግደና መጽሐፍ አውደ ዲያጋተን ያገስ ሞትን ድል አድርጎ የተነሳ በአብ ቀኝ በግርማው የተቀመጠ እግሮቹ እንደ ጋለ ናስ የሆኑለት ዙፋኑ የማይገረሰስ እዛጋታለው መረቡን ሲለኝ አሄቢዬ መረቤን ታልኩኝ በበረከቱ አስደነገጠኝ ይሄን